የአማራ ፋኖ ያሸንፋል። ምንም ጥርጥር የለውም። ይሄ የአማራ ፋኖ አሳምሮ ያሸንፋል። የአማራ ፋኖ ውስጥ ያሉ ኮተቶች ይራገፋሉ፣ ይወጣሉ። የአማራ ፋኖ ይጸዳል። እስክንድር ከቸኮለ እስከ ምርጫው ድረስ ይቆያል። ከዛ ምርጫውን ያጨናብርለታል። ከዛ በኋላ ይጠራል። አብይ ፕሬዝዳንት ይሆናል። እስክንድር ምናልባት ምክትል ፕሬዝዳንት ይሆናል። ከዛ አብይ ፖለቲካ ይሰራል። ልክ እንደ ብርሃኑ ነጋ ትምህርት ሚኒስቴር እስክንድርም ቤተ መንግስት ይሄው መቻቻል እኛ ታርቀን ምናምን ያሰኛል። እስከዛ ድረስ ሊያጭበረብር ይችላል። ጎንደር ያሉት በአጠቃላይ ይመለሳሉ። በማያሳበቡ በኤርትራና በወያኔ ያሳበቡ ሻዕቢያ ለነደረጀም ጥይት እየሰጠች ነው። እነደረጀ እየሰደቧት ነው። ጥይት የሰጠቻቸው ሻዕቢያ ናት። ይህን እመን። እነ ጌታ አስራደ ይመጣሉ፣ አሁን ይወጣሉ። የጊዜ ጉዳይ ነው። ምናልባት እነ ሀብቴም ሊወጡ ይችላሉ። ሀብቴ ራሱ ሊወጣ ይችላል። እስክንድር ጋር የነበሩትና ወደዚህ የመጡት በሙሉ ሊወጡ ይችላሉ። አሜሪካ የተዘጋጀለት አለ፣ ምን የተዘጋጀለት አለ። አሁን ላይ ባልናገረው ግን እየነገርኳቸው አፋባ ውስጥ የገቡት እነ ዮሐንስ ንጉሱ ይወጣሉ። ምን አለበሉኝ ይወጣሉ። በቃ እነ አስረስ ከተመቻቸውና ይሄ አፋባሃ ውስጥ ጥሩ ቦታ ካገኙ ይቀጥላሉ። ካላገኘ እጁን አንከርፍፎ አጎቱ ጋር ይገባል። የተመስገን ጥሩነህ ፋኖች ናቸው፣ ይገባሉ። ምንም ችግር የለም። ግን አማራ ያሸንፋል፣ ፋኖ ያሸንፋል። እመነኝ። እጅ እየሰጡ ነው ዘመዴ ምናምን። እጅ ከሰጠ ታዲያ ምን እንትራስ ባለ። አሁንም ጫካ ያላችሁ ባካችሁ ግቡ። በድሮን እየደበደበ ነው፣ እየተዋጋ ነው። እንደ ጫካ ውስጥ የገቡት ምን አገባ? ከገባ ጃልሰኝ እንኳን እኮ የተሻለ ነው በእውነት ጃልሰኝ ይሻላል። የሚሻለው ምንድን ነው? ቢያንስ የሚታዩ ጎፈር ያደረጉ ስንት ሰዎች ገብተዋል። ይሄ አጎቱ ጋር መጥቶ ጨብጦት የተቃቀፈ ማስረሻ የሚባል ፋኖ ፈረሰ፣ በቃ ፋኖ ጠፋ። ተዋግቶም ማያቅ ተኩሶም ማያቅ አጀንዳ እየሰጠ እዛ ባባይ እንደዚህ አይነቱ ሲነቀል ሲወጣ ትክክለኛው መስመር ይመጣል። ጎጃም ውስጥ እያያችሁ ነው። ይኸው ትናንትና አሾቋቸው እና አስረስ ማሪያ አሾቋቸው የፎቶ እንትን ትሪት ሊያደርጉ ሲሉ ቁጭ ባሉበት በተሰበሰቡበት በድሮን አፈር ከደም ያመሏቸው። ይኸው ፍኖተ ሰላም ያሉትን እነ አስረስ ምን አሏቸው? መንግስት ላይ የሚተኩስ አሁን ጦርነት ውስጥ የሚገባ ምንም አይነት ዶላር የሚላክልን ስለሌለ ብትመቱም አናሳክማችሁም፣ ሕክምና ማንሰጣችሁም። ይኸው ፈርሶ ሌሎቹ ወደ ሌላ ቦታ ሄደው እየተደራጁ ነው። ራሱ ጎጃም ውስጥ ማለት ነው። እየዋሿቸው አይደለም። ጠይቁ፣ ጎጃሞች ጠይቁ። ሽባ አድርገውታል፣ አፍርሰውታል። እነ አስረስ ማለት ግን ሚዲያ አላቸው። እነ መሳይ መኮንን አሏቸው። ስለዚህ የአማራ ፋኖ ያሸንፋል። መቼ? የዛሬ 40 ዓመትም ይሁን የዛሬ 80 ዓመትም ይሁን የዛሬ 4 ዓመትም ይሁን የዛሬ 40 ቀንም ይሁን የዛሬ 4 ቀንም ይሁን የዛሬ 4 ወርም ይሁን ያሸንፋል። የነብር ጭራ ተይዟል፣ አይለቀቅም። ውድመት ይኖራል፣ አዎ ይኖራል። ሞት ይኖራል፣ አዎ ይኖራል። በብላሽ ግን መሞት የለም። ሞት አለ፣ አዎ ይሞት። በብላሽ እየሞት ካደለ እንዴ? ቀስተኛ እየተለማመደበት አይደል? አማራ ላይ ኩላሊቱ እየተበላ አይደለም እንዴ? አማራ ከወያኔ ጋር ለምንድን ነው የወጣችሁት ይላቸዋል። የብአዴንን ፋኖ ለምንድን ነው የወጣችሁት? አሁን ምንድን ነው የመጣችሁት? እንዴ ከታሪካዊ ጠላቶቻችን ጋር ከኤርትራና ከግብፅ ጋር ከሚሰሩ ሰዎች ጋር ማኛ አንዋጋም ብለን የመጣ ነው እና አሰብ ደግሞ የኢትዮጵያ ናት፣ ከመንግስታችን ጋር ሆነን ዋጋ ለመክፈል የመጣ ነው ይላል። የሻዕቢያን ጥይት የሻዕቢያን ስንቅ ሲበላ ከርሞ ማለት ነው።
ሌባ ዘራፊው ለህዝቡን የዘረፈ ህዝቡን የገፈፈ ህዝቡን ባዶ እርቃኑን ያስቀረ ህዝቡ እንዲማረር ፋኖ ሌባ ነው፣ ፋኖ ገፋፊ ነው፣ ፋኖ ገዳይ ነው፣ ፋኖ እንዲህ ነው እንዲል ህዝቡ እንዲማረር እንዲል ከዛ ፋኖን እንዲዋጋ ነበር እነዚህ የገቡት እነዚህ የሄዱት። እስቲ አያሌው መንበርን ተመልከቱት። አያሌው መንበር ብቻውን እያወራ ነው። አማራ ባንክ፣ አማራ ባንክ፣ አማራ ባንክ፣ ንግድ ባንክ፣ መንግስታዊ ባንክ፣ እንደዚህ ባንክ፣ አማራ ባንክ እያለ ነው። ለምን የሚደግፋቸው እንትና ገቡበት፣ እነ ማስረሻ ገቡበት፣ ምናምን ገቡበት። ሲገቡ እልል ይላል። ከዛ ፋኖን ደግፋለሁ ይላል። የሚይዘው ግራ ገባው። የመንግስት ተቋሚ ነው ይመስላል። ከዛ ደግሞ ማሳሰቢያ ይሰጣል። ትላንት ያስገባቸዋቸውን የመንግስት ሰዎች እከሌ የሚባለውን ሰውዬ በደንብ እንድታዩት እፈልጋለሁ። አጎስ ብሎ እንትን የለም እንትን ተብሏል። በዚህ በኩል ደግሞ ይሄንንም የፋኖ ትግል ነው የሚይዙትን የሚጨብጡትን ያሳጣቸው ሆነ። አማቺ ሚዝሞች የአማች ጉዳይ ይዟቸው አብይ አህመድ እግር ስር ሲንጠለጠሉ እንደ አዝማሪ ቀረርቶ ግጥም እየተቀበሉ ጎንደር ተወደሰች፣ ጎንደር እንደዳ ጎንደሬ እየደቀቀ የጎንደር አማራ እየሞተ የጎንደር አማራ ያለቀ ትምህርት አይማር አይነግድ በራሱ መከራውን ፍዳውን እየበላ ያቺ ስልጣን እነሱ ላይ በሏት ላገኘው ተሻገር እዛ መቀመጥ የማንተስ እዛ መቀመጥ ለነሱ ክብራቸው ነው፣ ለነሱ ኩራታቸው ነው። በቃ ታለቅሳታለህ፣ ደም እንባ ታለቅሳታለህ። ደም እንባ እንዘግባለን። ደሞኛ ያ ደግሞ በደንብ እንዘግባለን። የጎንደር አማራ ያሸንፋል፣ አማሮቹ ያሸንፋሉ። የጎንደር የፖለቲካው ቅማንት የትግሬ ዲቃላው አያሸንፍም፣ እስኳዱ አያሸንፍም፣ የሰሊጥ ፖለቲከኛው አያሸንፍም። የጎንደር አማራ ያሸንፋል፣ የወሎ አማራ ያሸንፋል፣ የሸዋ አማራ ያሸንፋል፣ የጎጃም አማሮች ያሸንፋሉ፣ የወለጋ አማሮች ያሸንፋሉ። በኢትዮጵያ ውስጥ ያሉ አማሮች ያሸንፋል። የተገፉት የተሳደዱት ሐሰተኛ ትርክት እየተተረከባቸው ነው። ምን እየተተረከባቸው ነው? ያ ይሄን ትርክታቸውን በደማቸው በላባቸው ያሽሩታል። ዛሬ ፋኖ ጫካ በመግባቱ የሚሰደብ አማራ የለም። እንደ በፊቱ አፉን የሚከብ አማራ ላይ አፍ የሚከፍት የለም። ዛሬ ወንድሞቻችን እየተባለ ነው። ይሄን ያመጣው ነፍጥ ማንሳቱ ነው። ይሄ ጊዜ ጉዳይ ነው። በሁለት ዓመት የተበታተነ አማራ መንግስቴን ወጋለሁ ብሎ የማያስ ኢትዮጵያን ከኢትዮጵያዊነት ወርዶ የማያውቅ አማራ የማይተዋወቅ አማራ ችግር መከራ አሰባስቦት አንድ ላይ አምጥቶት እዚህ ደረጃ መድረስ ቀላል ነገር አይደለም። ኦሮሞ ትግል ታገልኩ ካለ 60 ዓመቱን 70-80 ዓመቱን ትግሬ የምታውቁት ነው። አማራ ኢትዮጵያ እንዳለ ነበር የኖረው። ባሪያ ሆኖ ኢትዮጵያን ተሸክሞ ኢትዮጵያን አዝሎ ነበር የኖረው። ዛሬ እኮ የኢትዮጵያ ሕዝብ መዝሙር እኮ በኦሮሚያ አይዘመርም፣ በምክር ቤት ደረጃ አይዘመርም። ሱማሌው እንኳን ቆሞ በኢትዮጵያ ውስጥ የኦሮሞ መዝሙር ነው እየተዘመረ ያለው። ቅድም ሳላሳያችሁ ሄደ እንጂ ታዩታላችሁ። የሚቀጥለው ሳምንት አስታውሱኝ፣ በቴሌቪዥን ያሳያችኋል ወይ ለጥፍላችኋል። ኦሮሞ ሀገር እየገነባ ነው፣ የራሱን ሀገር እንዴት እንደሚኖር እግዚአብሔር ይወቅለት። እንዴት እንደሚኖር እንዴት ዳውን እንደሚመልስ እግዚአብሔር ይወቅለት። አሁን ግን ስልጣን ላይ ያሉት ኦሮሞን የሚጠቅሙ አይደሉም። ኦሮሞን እያስጠመዱ ያሉ ኦሮሞን በትንሹም በትልቁም ብሔር ጥሩስ ውስጥ የከተቱ እንደ ትግሬ ነፃ አውጪዎች በፉከራ ያበጡ ጦሳቸው ለምስኪኑ የሚተርፍ አቲሌንጫ አራኪሎ ተሳተፈናምን ይሄ የፈላ ትዕቢት ይሄ የፈላ ሽሮ ይበርዳል። በደንብ አዳምጡ። በደንብ አዳምጡ። አላችሁ አይደል? እስቲ አለን በሉ። እስቲ አለን በሉ። እስቲ
አለን በሉ እስቲ አለን በሉ አለን በሉ አለን በሉ አለን በሉ አውቀዋለሁ ዘመዴ የፋኖ አንድነት ንግግር መከታው እስክንድር ነጋ ካልገባ ብሎ ንግግሩ ቆሟል ምናምን አለ። አውቀዋለሁ። ሌሎቹ ተዘጋጅተው ያለ አሁን ችግሩ ምን መሰላችሁ? የጎንደር ፋኖ መጥቶ ሲቀላቀል ጫና ነበረው። እነ ባዬ ላይ እነ ሳሚ ላይ እነዛኞቹ የጎንደር አማራዎች ላይ ጫና ነበር። ለምን? አባቶችም ተጫኗቸው፣ ጳጳሳቱ ተጫኗቸው፣ ካህናቱ ተጫኗቸው፣ የሀገር ሽማግሌዎች ተጫኗቸው፣ የብልጽግና ካድሬዎች ራሱ ተጫኗቸው። ማንን? እነዛ የጎንደር አማሮቹም ማለት ነው። ስለዚህ እነሱ ራሳቸውን ጠበቁና ልንወገዝ አይደለ፣ ልንመታ አይደለ፣ ህዝብ ሊያሳምጹብን አይደለ? አዎ በቃ እሺ ና። ከዛ የዛ መሪ ማን ነው? ውባንተ ነበረ። ውባንተ ሲሞት ባየን የተተካው ባየቀናው ነበር። ባየቀናን ሰደቡት። ባየቀና እኮ ሲዋጋ የቆሰለ ሰው ነው። ባየቀና እንደ እስክንድር እነ ቢቢሲን እና አልጀዚራን ቦርጩን እያንዘረጠጠ የሚል አይደለም። አማራ ነው። አማራ ግንባር ላይ ነው ያለው። አማራ ዋጋ ነው የሚከፍለው። አማራ ነው። ስለዚህ እነ ባዬ እንትና ሀብቴ ከነ እስክንድር ጋር ነው የመጣው አይደል? አዎ በቃ ያው እሱ የጎንደሩን አንድነት ይምራው። ምክትል ሆናለሁ እኔ ምክትል። ጦሩን ምናምን በቃ ጦሩን ሳሚ ይመራል። አለቀ። የሚያዘውን ቦታ ያዙ ምናምን አለ። ይኸው ዛሬ ከአፋባ ከጎንደር እየወጡ እጅ እየሰጡ ያሉት እነማን ናቸው? እነማን ናቸው ንገሩኝ። ከነ ሀብቴ ጋር የነበሩት ናቸው። ከነ ሀብቴ ጋር የመጡት ናቸው። አሁንም አፋባና አፋድ ይነጋገሩና እስቲ ወደ አንድ ይምጡ ሲባል በፍጹም እሳትና ጭድ አንድ አይሆንም። የፖሊሲ ልዩነት አሏቸው። የአመለካከት ልዩነት አላቸው። የርዕዮተ ዓለም ልዩነት አላቸው። ስለዚህ እነዚህን ሁለት እሳትና ጭድ አንድ ላይ ማድረግ አይቻልም። አሁን ሉቃስን ጎትቶ በማምጣት አይቻልም። አባ ከሌን ከጎንደር አምጥቶ እባካችሁ በማለት አይቻልም። በስብከት አይቻልማ የማይሆን ነገር። ስለዚህ ሌሎቹ ምንድነው ማለት ያለባቸው? ምን ችግር አለ? ይሄ ነው ዓላማችን፣ በዚህ የሚስማሙ ከሆነ ይምጡ። ከማንም ጋር መስራት እንችላለን እኛ። እነዚህኞች ይፈልጋሉ? አይፈልጉም። ስለዚህ እነሱ አስቆሙ መባል የለበትም። ራሱ ይቆማል። ሄዶ ይቆማል። አለቀ። ምንድነው አሁን አፋድ የፈለገው? አፋድ ዘሎ መግባት። ለአፋድ ድጋፍ የሚሰጠው ማን ነው? እነ አስረስ ማሬ፣ የነ ዘመነ ካሴ ቡድን፣ የነ ማርሸት ቡድን እስክንድርን ይዞ መጥቶ አፋባን ማፍረስ ነው የሚፈልገው። ጎጃምን አፍርሰዋል አይደል? አሁን ደግሞ እስክንድርን ይዞ መጥተው አፋባን ማፍረስ ነው የሚፈልገው። አፋባ ግን አለት ነው። አለቱ ላይ ቆሟል። አለቀ። ከአለቱ ውልፍጥ የለም። ትግሉ ስንት ዓመት ይፍጅ ብላ 40 ዓመት ለምን አይፈጅም? እንዲህ ይላሉ። አሁን በዜና ወጥተው ብዙ ሰዎች ከዚህ በላይ የአማራ ትከሻ የሚሸከመው የለም። 60 ዓመት ተሸክሞ የለ እንዴ? 17 ዓመት ደርግ ጨፍጭፎት የለ እንዴ? ተሸክሞ የለ እንዴ? አማራ በሊማሊሞ ገደል ኦሮሞማው መንግስቱ ኃይለማርያም በራሱ መላኩ ተፈራ አፈር ከድቼ አብልቶት የለ እንዴ? አፈር ከድቼ ንቅል ብሎ ጎንደሬ አገር ጥሎ ሱዳን ገብቶ በሱዳን አሜሪካ፣ አውስትራሊያ፣ አውሮፓ የበረረው ደርግ ጨፍጭፎት አይደል እንዴ? 17 ዓመት አፈር ከድሜ አይደል የበላው?
27 ዓመት ሙሉ አማራ የወያኔ መጫወቻ አይደል እንዲሆነው? በኤርትራዊ በረከት ስምዖን ሲተዳደር አልነበር እንዴ ኖረው? በትግሬዎቹ አይደል ሲተዳደር የነበረው? ጎንደር ሲተዳደር የነበረው ምን ሲተዳደር? የትኛው የትግራይ ከተማ ነው በአማራ የተዳደረው? የትኛው ኦሮሞ ከተማ ነው በአማራ የተዳደረው? አማራ አይደል እንዴ የኤርትራዊና የትግሬ የኦሮሞ መፈንጫ የሆነው? ህዝባችን እንትን ብሎታል፣ ህዝባችን ከብዶታል። 97% አማራ የሆነበት ናዝሬት በአማርኛ አትናገርም። አማራ አይደል እንዴ ካሚሴ ላይ ላለ ጥቂት ኦሮሞ ዞን ሰጥቶ በቋንቋ በምን ተማር ያለው? ወለጋ ያለው ሚሊዮን አማራ ኦሮምኛ የማይችል በቃ በቋንቋዬ በባህሌ ነው የምኖረው በሃይማኖቴ ነው የምኖረው ሲል ጥፋ ከዚህ እየተባለ የሚጨፈጨፈው አማራ ሰላም እንዲያገኝ ይልልኛል አመጡ ኮተታ። እዛ ውጭ ተቀምጠው እንደዚህ ብለው እኔማ ወንድ እያደረኩ ነው፣ ሱሪ እያስታጠቅኩ ነው። እኔ እያልኩ ያለሁት እኮ ስነ ስርዓት ያዙ ነው እያልኩ አማሮች ስነ ስርዓት ያዙ እያልኳችሁ እኮ ስርዓት ያዙ። የእናንተን ሬሳ መዘገብ ሰለቸኝ። የእናንተን የህፃናት ሬሳ ማየት ሰለቸኝ። የእናንተን ነፍሰ ጡሮች ሆድ ተቀዶ መጨፈር ሰለቸኝ።